ሰላም እንዴት ናችሁ? እንዴት ቆያችሁ? እኔ እጅግ በጣም ደህና ነኝ። እንግዲህ ብዙ ሰዎች ወደ ስኬት ስትሄዱ፣ ወደ ህልማችሁ ስትገሰግሱ፣ ወደ አላማችሁ ለማሳካት መንገዳችሁ ላይ ስትሄዱ እረፍ፣ ይህ መንገድማ ይከብዳል፣ ይህ መንገድማ አይቻልም፣ ይህ ነገርማ ከባድ ነው፣ ይህን መንገድማ አታልፈው፣ ይህንን ትልቅ ነገርማ አታሳካው፣ በዘራችን የለም፣ እንደዚሁ አርፈሽ ብትቀመጪ ይሻላል ብለው የምትችል አይመስልም፣ የምታሳካ አይመስለንም ብለው ሲጠራጠሩ ወደ ስኬት እንዳትሄድ ወደ ኋላ ሲይዙ ምንድነው ማድረግ ያለብን? እንዴት ስንሻገረው? ከሱራፌ ነው የሚተላለፈው መልእክት ሲናዳምጥ። ማንም ላያምን ይችላል። ማንም የትም አትደርስም፣ ምንም አታመጣም፣ በቃ ይሄ ልጅ አያድግም፣ ይሄ ልጅ ሰው አይሆንም፣ እሷ መቼም ሰው አትሆንም፣ ዝም ብላ በቃ ሲጀመር የተወለደች ቀን ራሱ ምንም በቃ እርሻውን ራሱ በረዶ ዘንቦበታል፣ ማትሆን ሰው ልጅ፣ እሷ ራሱ ጤና አዳም ስትተክል አይበቅልላትም ሊሉሽ ይችላሉ። ማንንም እንዳሰማ ግልጽ ነው። ምክንያቱም ፈጣሪ እዚች ምድር ላይ ያለ ምክንያት አልፈጠረ። ተግባባን አይደለ? ምናልባት ከአንድ ሀገር ወደ አንድ ሀገር ስትሄድ ተሳስተህ ሌላ ማፈልገውን ልብስ ልትይዝ ትችላለህ። ፈጣሪ ግን አይሳሳትም። አንተን ያለ ምክንያት አንቺን ያለ ምክንያት ሊፈጥር አይችልም። ማይሆን ነገር ነው ማለት ነው። ተግባባን አይደለ? ስለዚህ በእኔ ምክንያት አለው ፈጣሪ፣ በእኔ ተአምር ይሰራል። ስለዚህ ከኔ ጋር ነው ጉዳዩ። ስለዚህ ተነሽ። መጀመሪያ ሰዎች እንደዚህ ያሉኝ፣ ወንድሜ እንደዚህ ያለኝ፣ እህቴ እንደዚህ ያለኝ ገለመኔ ከማለትሽ በፊት ያ ፍርሃት ውስጥሽ ነፍስሽን በዳዴ እያስኬደው ሊሆን ይችላል። ስለዚህ ተይው፣ ቆም ብለሽ አስቢ። ምንድነው የምፈልገው? በቃ የምፈልገው ማወቅ አለብኝ። ከዛስ እኔ ታሪክ ካልሰራው ታሪክ ይሰራብኛል። ስለዚህ ታሪክ እየሰሩብሽ ነው፣ ታሪክ እየሰሩብህ ነው። አንተ ታሪክ ካልሰራ ህይወት ዘመንን በሙሉ ታጨበጭባታለህ። ሰዎች ሲያሳቁ እዚች ምድር ላይ እቺ ዓለም ሁሌ አሸናፊዎችን ትወልዳለች። ከሚወልዷቸው አሸናፊዎች መካከል አንዱ ለመሆን ወስኝ። ካልወሰንሽ ማለት ነው አትጀምሪም። ካልጀመርሽ አትቀጥይም። ካልቀጠልሽ ማለት ነው አትጨርሽም። ለመጨረስ ደግሞ ለመጓዝ ደግሞ መጀመሪያ የሚቃወምሽ ሰው አይደለም፣ እህት ወንድም ምናምን አይደለም፣ ግራቪቲ ነው፣ የተፈጥሮ ህግ ነው። በቃ ይጎትታል። ታዲያ እሱን አሸንፈሽ አይደለ እንዴ እግሮችሽን እየቀዘፍሽ ያለሽው አየሩ? ታዲያ አንድ አሳ ውሃ ውስጥ ከሆነ ውሃውን ተቋቁሞ መቅዘፍ ከቻለ አንቺ ደግሞ የብሱን ተቋቁመሽ እየተጓዝሽ ነው። ስለዚህ ነፍስያሽም ውስጥሽ ያለው ማንነትም መቅዘፍ አለበት። አችልም የሚሉ ግራቪቲያቸው ምንም ካንቺ አይበልጥም። ነገር ግን ውስጥሽ ያለው ስበት ምንድነው የሚሰባው? ግልጽ ነው። ማፈልጊው ነው የሚስቢው ወይስ የሚፈልጊው? አለመሳካትን ነው ማሳካትን? ባጭሩ እንኳን ደስ አለሽ። ይሆናል አይሆንም ስትይ ራሱ የመጀመሪያው የውድቀት ትምህርትን ወስደሻል። ኮንግራጁሌሽን፣ ተመርቀሻል። ሰው ይሆናል አይሆንም ማለቱ በሚሆን ዓለም ራሱ የመጀመሪያው ውድቀቱ ይሆናል አይሆንም ብሎ መጠየቁ። ስለዚህ እሱን አሸንፎ መጓዝ ይችላል። በቃ ተመርቀሃል፣ ትችላለህ። ለመራመድ 3000 ጊዜ ወድቀሃል። ከበር ጋር ተላትመሃል። ደወልክ እስከምትመስል ድረስ ከብዙ ጠረጴዛ ጋር ተላትመሃል። ስለዚህ ይሄ ልጅ አይተርፍም ወይኔ አናቱ ሁለት ቦታ ተከፈለ እስኪባል ድረስ ከድንጋይ ጋር ተላትመሃል። አድጋል፣ መታል፣ መራመድ ትችላለህ። ለዛው መሮጥ ትችላለህ። ስለዚህ አይሆንም አይሳካልሽም ምናምን የሚባል ነገር የለም። ማን ያለው? መጀመሪያ ማን ያለው? አንቺ ያየሽውን ሊያዩ አይችሉም። አንቺ እንደ ንስር ከርቀት ያየሽውን ማንም ሰው ማለት ነው እንደ ዶሮ ማየት አይችልም። እንደ ዶሮ መጫር ግን መብታቸው ነው። ስለዚህ አንቺ ንስር ሆነሽ ከርቀት የምትፈልጊውን ምግብ ማየት እየቻልሽ እነሱ ከሚጭሩት ጋር ትናንሽ ጥቃቅን ትላትን ለምን ትፈልጊያለሽ? እንደ አይጥ እንደ በረሮ ሰዎች የበሉትን ፍርፋሪ ለምን ትፈልጊያለሽ? እንደ አንበሳ ትኩዙን ግልጽ ነው። በቃ ትኩዙን አድኜ ነው የምበላው። በቃ ትኩዙን እኔ ህይወቴ ላይ የሚያስፈልገኝ ምንድነው? ትኩዙን በቃ። ስለዚህ እኔ አሸንፋለሁ። ስለዚህ እኔ ብዙ ነገር ተብያለሁ። ለምሳሌ ትምህርት ስመርጥ ልክ አይደለም ተብያለሁ። አያገባኝም። መንግስት የፈለገው ነው። እኔ የመንግስትን ነገር ለማሟላት አይደለም የተወለድኩት። ግልጽ ነው። እኔ ላገባ ስል ቸኩላል ተብያለሁ። አያገባኝም። እኔ ሀገር ስመርጥ እዚህ ተብያለሁ። አያገባኝም። እኔ የሚያገባኝ የምፈልገውን የልቤን መሻት መከተል ነው። ፍርሃቴንማ ለምን እከተለዋለሁ? ለምን ራሱ አይደል እንደሚከተለኝ?
ነፍስ ያለው ሰው ሁሉ እኮ ይፈራል። እኔ ስለማልፈራ ይመስላችኋል እንዴ? ስለምጋፈጠው ነው። ጀግኖች አይፈሩም አይባልም፣ ይፈራሉ ግን ይጋፈጡታል ማለት ነው። ስለዚህ እኔ ፍርሃትን መከተል አይጠበቅብኝም። ራሱ ነው ድህነት ይከተላል፣ ፍርሃት ይከተላል፣ ማቅማማት ይከተላል። እነሱን ጥሎ መሄድ ወደ ስኬት መጓዝ ነው ምርጫ። ተግባባን አይደለን? እዚህ ምድር ላይ ስትኖሩ እኮ ሰይጣን ይፈታተናችኋል፣ ፈጣሪ አይፈታተናችሁ። ስለዚህ ሰይጣንን ዞር ብላችሁ አትጣሉትም። ምንድነው የምታደርጉት? ወደ ፈጣሪ ነው የሚኬደው፣ ፈጣሪ ነው የሚጠየቀው አይደል እንዴ? ፈጣሪን ስትጠይቁ ሰይጣን ወደ ፈጣሪ መቅረብ ስለማይፈልግ እናንተ ማንን መቅረብ እንዳለባችሁ ማመን ነው። ተግባባን አይደለ? ስለዚህ እኔ ማንንም አልሰማም። ግልጽ ነው የምሰማው የልቤን ፈጣሪ ልቤ ላይ ያስቀመጠልኝን መሻት እከተላለሁ። ከኃጢአት በስተቀር ከክፋት በስተቀር ሰዎችን ምረዳበትን በጎ ሐሳብ እከተለዋለሁ። አብሬው እሄዳለሁ፣ እበራለሁ። መሞት ካለብኝ እሞታለሁ። ዱ ኦር ዳይ ለታሪክ እሞታለሁ። ታሪክ ከማበላሽ ማለት ነው። ተዋርዶ ከመኖር ተከብሮ መሞት ይሻላል። ስለዚህ ለጀግንነት እሰራለሁ፣ ለማሸነፍ እሰራለሁ፣ ልዩነት ለመፍጠር ታሪክ ለመቀየር እሰራለሁ። ድህነት ታሪኬን ከሚያበላሽ እኔ ታሪክ ለመስራት ወስኛለሁ። ለዛ ነው ማን አስቆመ?